በዚህ ዓለም ላይ 100% ከእንከን የጸዳች ወይም ደግሞ ምንም የማይወጣላት የምትባል አይነት ሴት የለችም። በተለምዶ ምናልባት ሁሉን አሟልቶ አይሰጥናም ሲባል ሰምታችሁ ይሆናል። ይህ አባባል እስካሁን ባለኝ ኤክስፒሪየንስ እውነት ነው፣ ወይም ደግሞ ይህን አባባል ዲስፕሩቭ የሚያደርግ አይነት ኤክስፒሪየንስ የለኝም። ግን እዚህ ጋር ደግሞ አንድ ነገር በሚገባ ልብ ልትሉ ይገባል። ሁሉን አሟልተሽ አለመያዝሽ ወይም ደግሞ ሁሉን አሟልቶ አለመስጠቱ በምንም ታምር ምርጥ ሴት እንዳትሆኝ እንቅፋት ሊሆን የሚችል ነገር አይደለም። ምክንያቱም ምርጥ ሴት ማለት ከእንከን የጸዳች ሴት ናት ማለት አይደለም። ስለዚህ ከዚህ አንጻር ዙሪያችን ስንቃኝ በዙሪያችን በጣም ምርጥ የሚባሉ አይነት ሴቶችን ማግኘት እንችላለን ማለት ነው። ምርጥ ሴት ያላትን ጠንካራ ነገሮች አስጠብቃ የሌላትን ደግሞ በጊዜ ሂደት ለመሙላት የምትጠር በተወዳጅ ስብዕና፣ በጠንካራ አእምሮ፣ በምታምር ነፍስ ባለቤትነት የታደለች ተብላ ልትገለጽ ትችላለች በደፈናው ማለት ነው። ተንቀጥለን የምርጥ ሴት መገለጫ ብለን የምንላቸው ነገሮች በዝርዝር እንመለከታለን። ከነዚህ ዝርዝሮች ውስጥ የትኞቹ አንቺ ጋር እንዳሉ ቼክ ማድረግ ትችላለሽ አንደኛ። ሁለተኛ ነገር ደግሞ የሚጎዱሽ ነገሮች ካሉ እነዛን ነገሮች ለመሙላት ወይም ደግሞ የመፍትሄ እርምጃ ለመውሰድ ቤዝ ይሆንሻል የዛሬው ትምህርታችን። በቀጥታ ወደ ዝርዝሮቹ እንግባ። የመጀመሪያው መልካምነት ነው። መልካምነት አንድን ሰው በጣም ጥሩ ከሚያሰኙ ወይም ደግሞ ጥሩ ከሚያደርጉ መገለጫዎች አንዱ ነው። ሌሎችን ማክበር፣ ይቅርታ ማድረግ መቻል፣ ከትናንት ዛሬ፣ ከዛሬ ደግሞ ነገ የተሻሉ ለመሆን መጣር፣ ነገሮችን በሰዎች ጫማ ውስጥ ነው ለማየት መሞከር፣ አመስጋኝነት፣ ያለ ፍርድ ማዳመጥ፣ ስህተትን ማመንና ለስህተቶቻችን ኃላፊነት መውሰድ፣ ያለ ውለታ ሰዎችን መርዳት። ያለ ውለታ ሰዎችን መርዳት ማለት ከሰዎች በምላሹ ምንም አይነት ነገር ሳንጠብቅ ለሰዎች የሆነ ነገር ማድረግ ማለት ነው። ታማኝ መሆን፣ በአቋም መጽናት፣ ሰዎችን መርዳት፣ ለፍቅርና ለፍቅር አጋር ቦታ መስጠት፣ ራስን መሆን ወይም ደግሞ አለማስመሰል፣ ራስ ወዳድ አለመሆን። እነዚህ ነገሮች በሙሉ የመልካምነት መገለጫዎች ናቸው። እነዚህ ኳሊቲስ ካሉሽ አንቺ መልካም ሰው ነሽ ተብሎ ሊባል ይችላል ማለት ነው። ሁለተኛው በራስ መተማመን። ራስን እየጠሉ ሌላ ሰው ወዳሉ እንደማለት ቅጥፈት የለም። ምርጥ ሴት አፍቃሪ ናት፣ ግን ደግሞ ምርጥ ሴት ፍቅሯ የሚጀምረው ከራሷ ነው። ይህን በራስ መተማመን ከሚገለጽባቸው መንገዶች አንዱ ይህ ነው። ከዚህ በተጨማሪ ራስን መቀበል፣ ያለሽን ነገር መውደድ፣ ነገሮችን ለማስጀመር ቅድሚያውን መውሰድ፣ ሐሳብን በግልጽና በድፍረት መግለጽ መቻል፣ ራስን ማወቅ፣ ያለማቋረጥ መማር፣ ጽናት፣ ግቦችን ማስቀመጥ፣ ግቦችን ማሳካት መቻል። እነዚህ ነገሮች በሙሉ በራስ መተማመን አለኝ ብላ የምትል ሴት ላይ ሊንጸባረቁ የሚችሉ ነገሮች ናቸው። በራስ መተማመን የሚባለው ነገር የትኛውም ህይወት መስተጋብር ላይ ውጤታማ ስኬታማ ለመሆን በጣም ቁልፍ ጉዳይ ነው። ስለዚህ በራስ መተማመን ያላት ሴት በስራ ህይወቷ ስኬታማ የምትባል አይነት ናት። በውሳኔ አሰጣጧ በጣም ውጤታማ ናት። በንግግር ክህሎቷ የምትደነቅ ናት። ስለዚህ ምርጥ ሴት ከሚያደርጉሽ ወይም ደግሞ ከሚያሰኙሽ ኳሊቲዎች ሁለተኛው በራስ መተማመን ነው ማለት ነው። ሶስተኛው ተግባቢ ነው። ተግባቢነት የምርጥነት አንድ መገለጫ ነው። ተግባቢ የሚባሉ ሰዎች በባህሪያቸው ለመተዋወቅና አብሮ ጊዜ ለማሳለፍ የማይከብዱ ናቸው። ይህ ማለት ጨዋታ ማስጀመር ይችላሉ ወይም ደግሞ ጨዋታ መፍጠር ይችላሉ እነዚህ ሰዎች። ከዚህ በተጨማሪ ጥያቄዎች እየጠየቁ ኮንቨርሴሽን ውስጥ እንድትቆዩ ማድረግ የሚችሉ ናቸው። ይህ ብቻ አይደለም፣ ሌሎች ሰዎች በቀላሉ ምቾት እንዲሰማቸው ማድረግ ይችላሉ። ሰዎችን በጥንቃቄ የሚያዳምጡ ናቸው። ያወራችሁባቸውን ኤቭሪ ሲንግል ዲቴይልስ በሚገባ የሚያስታውሱ ናቸው። ስለዚህ አንቺም ራስሽን ወደ ውስጥ ስትመለከች እነዚህ ባህሪያት የሚንጸባረቁብሽ አይነት ሴት ከሆንሽ ይሄ ምርጥ ሴት ከሚያደርጉሽ መገለጫዎች አንዱ ነው ማለት ነው። አራተኛው አዛኝ። አዛኝነት ብዙ ጊዜ ከሐሳቢነት፣ ከሴንሲቲቭነት ወይም ደግሞ ሰዎች እያለፉ ያሉበት ሁኔታ ከመረዳት፣ ሰዎች ላይ ካለመፍረድ ከእንደነዚህ አይነት ነገሮች ጋር የተያያዘ ነው። ሌሎች የተሰማቸው ስሜት ሲሰማሽ ያ ማለት በዛ ሁኔታ ውስጥ ባታልፊ እንኳን ያሉበት ሁኔታ የሚገባሽ ከሆነ፣ ሰዎች ስሜት የሆኑ የሚያጠፏቸው ጥፋቶችን አንደርስታንድ የምታደርጊ ከሆንሽ፣ ሰዎችን መርዳት የሚያስደስትሽ ከሆነ፣ ለሰዎች ይቅርታ ማድረግ የምትችይ ወይም ደግሞ ማድረግ የማይከብድሽ ከሆነ፣ ለሰዎች እፎይታና ረፍት የምትመኝ አይነት ሴት ከሆንሽ እነዚህ ባህሪያት አዛኝ ወይም ደግሞ ሩሩ ሴት የመሆንሽ መገለጫ ናቸው ማለት ነው። አምስተኛው ግትር ያልሆነች ነው። ይኸውልሽ በህይወት የሆነ አቋም ያዝና ለዛ አቋም ተገዥ መሆን በጣም አስፈላጊ በጣም ወሳኝ ነገር ነው። ግን ደግሞ ግትርነት ያቋም ሰው አያደርግም። ስለዚህ ግትር መሆን አያስፈልግም ማለት ነው። ለመሰለሽ ግትርነት በህይወት ጎዳና በህይወት ጉዞ ውስጥ በጣም ብዙ ርቀት እንዳትሄጂ ከሚያደርጉ እንቅፋቶች በጣም ዋነኛው ነው ማለት ይቻላል። ስለዚህ ምርጥ ሴት
አዳዲስ ነገሮችን ለማወቅ አእምሯ ሁል ጊዜም ክፍት ነው። የትኛውንም አይነት አዲስ ነገር በጭፍን አትቃወም፣ በጭፍን አትደግፍ። የምታደርጋቸውን ነገሮች በሙሉ በተቻላት መጠን በእውቀት ለማድረግ ትሞክራለች ማለት ነው። ስለዚህ በተሳሳት እንኳን ከስተቶቿ ለመታረምና ለመማር ሁል ጊዜም ዝግጁ ናት። ሰው ምን እያልኩሽ ነው? ራስሽንም ሌሎች ሰዎችንም በማይጎዳ መልኩ አዳዲስ ነገሮችን ለመማር ዝግጁ ከሆንሽ ይሄ ከመታስቢው በላይ ምርጥ ወይም ደግሞ መልካም ሴት የሚያደርግሽ አንድ ነገር ነው ማለት ነው። ስድስተኛው ግልጽ ነው። ውስጥና ውጭዋ የሚመሳሰል። ይሄ ማለት ያልሆነችን ሆና ለመታየት የማትሞክር፣ ቃልና ተግባሯ የሚጣጣም፣ ውጤቱ ምንም ይሁን ምን እውነቱን ለመናገር በፍጹም የማትፈራ፣ ሐሳቧን ለማካፈል ወደ ኋላ የማትል፣ ትችቶችን በጸጋ መቀበል የምትችል፣ ለስተቶች ኃላፊነት የምትወስድ፣ ቃሏን የምትጠብቅ፣ ሌሎችን ለመርዳት ሁል ጊዜም ዝግጁ የሆነችና በሌሎች ለውጥ የማትቀና አይነት ሴት ግልጽ ሴት ተብላ ልትባል ትችላለች። ግልጽነት የሚባለው ትክክለኛ ትርጉሙ ይሄ ነው እንጂ ግልጽነት ሰዎችን መዘርጠጥ ወይም ደግሞ ሰዎችን በአደባባይ ማሳጣት ወይም ደግሞ የራስን ሐሳብ ሰዎች ላይ በግድ ለመጫን መሞከር አይደለም ማለት ነው። ስለዚህ እንደዚህ አይነት ግልጽ ሴት ከሆንሽ ይሄ አንድ ምርጥ የሚያደርግሽ ኳሊቲ ነው ማለት ነው። ሰባተኛው ደፋር መሆን ነው። ነገሮችን ለመጋፈጥ የመጀመሪያው ነገር ጥንካሬ ወይም ደግሞ ድፍረት ነው። ግን ደግሞ እዚህ ጋር አንዳንድ ጊዜ ነገሮችን መጋፈጥ ሌሎች ስሜትሽን ሊጎዱ የሚችሉ መዘዞችን ይዞ ሊመጣ እንደሚችል በፍጹም መርሳት አያስፈልግም። ግን ደግሞ በህይወት ሁል ጊዜም አንድ ነገር ልበለት ይገባል። ከሰዎች ጋር እውነተኛ ተግባቦት ወይም ደግሞ ቅርርብ መፍጠር የምትፈልጊ ከሆነ ያልተገቡ ነገሮችን መጋፈጥ የግድ ነው። ስምንተኛው ህይወትን እስከ ጥግ ትኖራለች። ህይወትን ያለ ጸጸት መኖር መፈለግ አንድ ነገር ነው። ግን ደግሞ በዚህ ፍርሃት ውስጥ መኖር በራሱ ህይወትን በሚገባሽ ልክ እንዳትኖር የሚያደርግ እንቅፋት ነው። መልካም ሴትን መልካም ካደረጓት ነገሮች አንዱ የማንምና የምንም ጥገኛ ለመሆኑ ነው። ህይወትን እንዳመጣጡ ተቀብላ ማስተናገድ መቻሏ ነው። ዘጠነኛው ለጋስ። ምርጥ የምትባል አይነት ሴት ሁልጊዜም ላላት ነገር አመስጋኝ ናት። ይሄ ብቻ አይደለም፣ አቅሟ በፈቀደው መጠን ሌሎች የሌላቸውን ከሷ በታች ናቸው ብላቸው የምታስባቸውን ሰዎች በተቻላት መጠን በመርዳት ታምናለች። እነዚህ ነገሮች ደግሞ ሌሎች በረከቶች በገፍ ወደ ህይወቷ እንዲፈሱ ምክንያት ይሆናሉ። አስረኛው ሰዎችን ከነማንነታቸው ትቀበላለች። አብዛኞቻችን ሰዎችን በማንነታቸው የመቀበል ችግር አለብን። ግን ደግሞ ራሳችን ዞር ብለን ስንመለከት ብዙዎቻችን እንደዚህ አይነት ችግር እንዳለብን እንኳን አናውቅም። ግን ይህን ማወቅ የምንችለው በቀላሉ ምን ሲሆን ነው? በዙሪያችን ያሉ ሰዎችን ስንመለከታቸው አብዛኞቹ እኛን የሚመስሉ ነው እናገኛቸዋለን። ሰዎችን በማንነታቸው መቀበል የሚለው ሐሳብ ከዚህ ሁኔታ በጣም ይራቅ ነው። ሰዎችን ከነማንነታቸው ተቀበለናል ብለን ስንል በእምነት፣ በዘር፣ በቀለም፣ በጾታ በእነዚህ ነገሮች ሳንገደብ እነዛን ሰዎች ማቅረብም መቅረብም ስንችል ነው። ምርጥ የምትባል ሴት ደግሞ እነዚህ ነገሮች ላይ በፍጹም አትታማም ማለት ነው። 11ኛው በራሷ ደህንነት ይሰማታል። ይኸውልሽ በዚህ ምድር ላይ በራስ ደህንነት እንደማጣት አስቀያሚ ነገር የለም። በራስሽ ደህንነት የማይሰማሽ ከሆነ ለየትኛውም ነገር የሰዎችን ማረጋገጫ ስትፈልጊ ነው የምትኖሪው። ግን ደግሞ በራስሽ ደህንነት የማይሰማሽ ከሆነ እንኳን የሰዎችን ማረጋገጫ ልትፈልጊና የማይሆኑ አይነት ትችቶችና የተዛቡ አይነት አመለካከቶች ራሱ የማይረብሹሽና የማይበግሩሽ አይነት ሰው ነው የምትሆኚው። ይሄ ደግሞ በጣም ምርጥ ሴት ከሚያደርጉሽ ነገሮች አንዱ ነው።